አሜሪካና ካናዳ የንግድ ጦርነት ውስጥ ገብተዋል። በዚህ መሃል ግን አንድ የተበላ ህዝብ አለ። በአሜሪካን ሳይድ የፖይንት ሮበርት ህዝብ። እንደዚህ የሚባል ሀገር ሰምታችሁ ታውቃላችሁ? ያ ካርታው ላይ እንደምትመለከቱት ከቢጫው ድንበር በታች ያለው ፖይንት ሮበርት የሚባለው ከተማ ነው። በዋሽንግተን ግዛት ስር ሲሆን 1000 የሚቆጠሩ ሰዎች ይኖሩበታል። የከተማዋ መውጫ መግቢያ በካናዳ በኩል ነው። ያ ማለት ግሮሰሪ ለመግዛት፣ ዶክተር ለማየት፣ ኢቭን የመኪና ጋዝ ለመሙላት ራሱ ይህን ዓለም አቀፍ ድንበር 2 ጊዜ ማቋረጥን ይጠይቃል። አሁን ደግሞ በተነሳው የንግድ ጦርነት ተጨንቀዋል። የኤሌክትሪክ ዋጋ ይጨምራል፣ ሊያጡትም ይችላሉ። የምግብ ዋጋ ይጨምራል፣ ቦርደር ላይ ውጥረት ይከሰታል። ሁሉም ተጽዕኖ እዚህ 1000 ህዝብ ላይ። የሚገርመው ነገር ኮቪድ ላይ ካናዳ ሙሉ በሙሉ ድንበሯን ስትዘጋ ዶክተር ለማየት እና ዋና ዋና አገልግሎቶችን ለማግኘት በጀልባ መጓዝ ግዴታ ሆኖባቸው ነበር እና አሁን በየሚዲያው እየጮሁ ነው ያሉት። እንዴት ነው ትራምፕ የሚያስታውሳቸው ይመስላችኋል? ከዚህ መረዳት የምንችለው ምን ያህል የዓለም ኢኮኖሚ ሊንክድ እንደሆነ ወይም በጣም የተያያዘ እንደሆነ ነው። ሀሳባችሁን እስቲ በኮመንት አሳውቁኝ። በዛውም ላይክ እና ፎሎ እያደረጋችሁ